ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? መጋቢት 25 2017 ዓ.ም የዕለቱን ዜናዎች ይዤ ቀርቤያለሁ። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። በጎንደር ፋና የተሰኘ ፖለቲካዊ አደረጃጀት በየቀጠናው እየተዘረጋ መሆኑ ተገለጸ። ማህበረሰቡ ተረጋግቶ ማህበራዊ ኑሮውን እንዲመራ ለማድረግ ሲባል ፋና የተሰኘ የፖለቲካ መዋቅር ተዘርግቷል። የአማራ ፋኖ አንድነት በጎንደር የፖለቲካ ዘርፍ ኃላፊና ምክትል ሰብሳቢ አርበኛ አስቻለው በለጠ ለአማራ ሳተላይት ቴሌቪዥን ፖለቲካዊ መዋቅር እያደራጀን ነው ሲል ተናግሯል። ስልጣን የህዝብ መገልገያ እንጂ መበዝበዣ እንዳልሆነ ማሳያ ነው ብሏል። በዚህም በየቀጠናው የቢሮ መዋቅር እየተደራጀ ነገ ለሀገር የሚተርፍ ተሞክሮ እየተገኘ መሆኑን ይፋ አድርጓል። በአሁኑ ወቅት ህዝቡ በእኛ መተዳደር እንደሚፈልግ አሳይቶናል ሲልም ገልጿል። ፋና ከፋኖ ጋር ጎን ለጎን የሚሄድ መዋቅር መሆኑን ተነግሯል። በየቀጠናው ካሉ ወታደራዊ የፋኖ አደረጃጀቶች ጎን ለጎን የሚሄድ የፖለቲካ መዋቅር መሆኑንም በግልጽ ተናግሯል። የብልጽግና መዋቅር ከፈረሰ በኋላ ፋና የራሱን የሆነ መዋቅር ዘርግቶ አስተዳደራዊ ስራዎችን እየሰራ መሆኑም ተነግሯል። በአንድ ቀጠና የብርጌድ ወይም መሰል ወታደራዊ ድርጅቶች ያሉ ሲሆን አብሮ ሆኖ ጎን ለጎን ስራዎችን የሚከውን ነው ተብሏል። ከአገዛዙ ስር የነበረው ማህበረሰባችንን የማንቃት የማደራጀትና ሌሎች ስራዎችን የሚሰራ መሆኑን ፋኖ አስቻለው ተናግሯል። በተያያዘ በጎንደር ሙሴ ባምባ አካባቢ በተደራጀ ሁኔታ ህዝቡን ሲዘርፉ የነበሩ ሌቦችን የማጽዳት ስራ መሰራቱም ተነግሯል። በዚህም በአሁኑ ሰዓት አንጻራዊ ሰላም ህዝቡ እንዳገኘም ተነግሯል። ወደ ቀጣዩ ዜና ስናልፍ ወልቃይትን ጨምሮ በሁሉም አካባቢዎች ያሉ የማንነት ጥያቄዎች መልስ የሚያገኙት ብልጽግና ከተወገደ በኋላ መሆኑን አርበኛ ሰፈር መለስ ገለጸ። አርበኛ ሰፈር መለስ ወደዚህ ጦርነት የገባ ነው ተገደን ነው ሲል ተናግሯል። አማራ ሰላምና ልማት ፈላጊ ህዝብ ቢሆንም በየቤቱ ጦርነት መጥቶበት እየተዋጋ መሆኑን ገልጿል። አማራ ሰላሙን ለማግኘትና ህልውናውን ለማስጠበቅ በአሁኑ ሰዓት ከባድ ውጊያ እያደረገ መሆኑን በወቅታዊ ሁኔታ ለመገናኛ ብዙሃን ይፋ ባደረገው ቪዲዮ ገልጿል። ህዝቡ ጦርነት ቢሰለቸውም ተገዶ ለህልውናው ሲል የገባ መሆኑን አስምሮ ተናግሯል። ለፋኖ ትግል አንዱ መነሻ ወልቃይት ጠገዴ፣ ራያና ሌሎችም ቦታዎች መሆኑን የገለጸው አርበኛ ሰፈር መለስ ህወሓት በኃይል የአማራን መሬቶች ለመውሰድ ጥረት እያደረገ ነው ብሏል። የአማራ ልዩ ኃይልን አፍርሶ አማራ በደሙ ያስመለሰውን ርስቱን ለማስነጠቅ ጥረት ያደረገውን አገዛዝ ታግለን አብዛኛዎችን አካባቢዎች እያስተዳደርን ነው ሲል በወቅታዊ ጉዳይ በለቀቀው ቪዲዮ ላይ ተናግሯል። የወልቃይት፣ የራያ፣ የጠለንት፣ የሁመራ ህዝብ ብልጽግና ካልተወገደ ሀገራችንን እንደማናስመልስ ሊያውቁት ይገባል ብሏል። ብልጽግናን ከጀርባችን አድርገን ርስቶቻችንን ማስከበር አንችልም ያለው አርበኛ ሰፈር መጀመሪያ አገዛዙን አስወግደን ወደ ሌላው እንመለሳለን ብሏል። የአገዛዙ መከላከያ ህዝቡን በከባድ መሳሪያ እየመታ መሆኑን የተናገረው ደግሞ ፋኖ አስፋው ነው። ጸረ ህዝብነቱን አሳይቷል ብሏል። አሁንም ህወሓትና ብአዴን ተመሳጥረው በደም የተመለሰውን ርስታችንን በሴራ ሊያስነጥቁን ተዘጋጅተዋል ሲል ገልጿል። መከላከያ እኛን እየመታ ወልቃይት ሄዶ ሰላምተኛ ሊሆን አይችልም ሲልም ተናግሯል። ብልጽግና የወልቃይትን ጥያቄ ይመልስልኛል ብሎ ህዝቡም ሆነ አመራሩ እንዳያምን አሳስቧል። አማራን ያማከለ ትግል እንዲደረግ እንደሚከተለው ጥሪ አቅርቧል። ስለዚህ አብይ አሁን እያደረገ ያለው በራሱ መንፈስ አሻንጉሊት አስቀምጦ ከሱ አስተሳሰብ ውጪ የማይናገር አድርጎ የአማራውን ህዝብ እንዲገል፣ እንዲረሽን፣ ዘር እንዲያጠፋ ፈቅደው አስገብተዋል። ስለዚህ የፋኖ ትግል አሁን ይሄንን ለመከላከል ነው የወጣው። ይሄንን እየተከላከልንም ህዝባችን እየታደግን ያለ ነው። አሁን የወራሪው መከላከያ ሰራዊት ነኝ ብሎ በሀገር መከላከያ የሚቀልደው እና የሚወረው ህዝቡን እየገደለ እያሳደደ በህዝቡ ላይ ነው ከባድ መሳሪያ እየተኮሰ ያለ። በህዝብ ላይ ነው ድሮን እያዘነበ ያለ። በህዝብ ላይ ነው መድፍ እየተኮሰ ያለ። ትናንትና አዘዞ በመድፍ ነው እየተደበደበ የዋለው ህዝቡ። ስለዚህ ይሄን ሀገራዊ ስሜት የሌለው ሌላ ኢንተረስት ያለው ነው። ስለዚህ እኛ አሁንም ቢሆን እስከ መጨረሻው ድረስ አሁንም ብአዴንና ህወሓት ተመሳጥረው ራያንና ጠለምት ወልቃይትን ለመስጠት ተስማምተዋል። ይሄም በጠለምት እየገባ ነው ያለው። አሁን ተሰጥተው ትግሬዎች እየገቡ ነው። ስለዚህ ወልቃይትም ነገ ይደገማል። የወልቃይት ህዝብ ትኩረት ሰጥቶ ሊሰማን ይገባል። የማንነትና የወሰን አስመላሽ ኮሚቴው እስካሁን ድረስ ቢመለሱ ኖሮ በሱ ጥያቄ እስካሁን ይመልሰው ነበር። ስለዚህ የወልቃይት ጥያቄ የሚመለሰው
በትጥቅና በትጥቅ ብቻ ነው። አማራን እናት ጎንደርን ሲደበድብ በመድፍ በታንክ ሲደበድብ ውሎ ወልቃይት ሄዶ ወዳጅ የሚሆንበት የመከላከያ ሰራዊት ሊሆን አይችልም። ስለዚህ የመከላከያ ሰራዊት በወልቃይትም ተጠልቶ የወልቃይት ህዝብ አሁንም ከወንድሞቹ ተሰልፎ ይሄን ወራሪ ኃይል ሊያስወግደው ይገባል። ስለዚህ ተወግዶ ወልቃይትነቱን ማረጋገጥ የሚችለው ወይም ጎንደሬነቱን ማረጋገጥ የሚችለው በክንዱና በትጥቅ ትግሉ እንጂ በብልጽግና ልመና ወይም ደግሞ በብልጽግና ጥያቄ ይመለስልኛል ብሎ እንዳያምን የተቀመጡ አመራሮችም በዚህ ልክ ቢሰሩ ጥሩ ነው። አሁን አመራሩ የወልቃይትን ጥያቄ በሚያስመልስበት ቁመና አለ ብዬ አላምንም። ነገር ግን ወደ ትግሉ ተቀላቅሎ የወልቃይትን ጥያቄ፣ የራያን ጥያቄ፣ የጠለምትን ጥያቄ ሁሉንም ያማከለ አማራዊ ትግል አድርጎ ሁለንተናዊ ትግል ሆኖ መውጣት መቻል አለበት። ዘመቻ አንድነት 16ኛ ቀን በሁሉም ግንባሮች ተጠናክሮ ቀጥሏል። ለጊዜው የደረሱንን መረጃዎች እናካፍላችሁ ወደ ጎጃም እናልፋለን። የቀይ ጌታ የወፍታዊ ንጉሴ ክፍለ ጦር ስናን አባጅሜ ብርጌድ እና ንጉስ ተክለ ሃይማኖት ብርጌድ ከአገዛዙ ብልጽግና ጋር ውጊያ ማካሄዳቸው ታውቋል። ከደብረ ማርቆስ ሬሽን ለመጫን 1 ወር ከ2 ሳምንት መላጦ የቆየው ብልጽግና ኃይል በዛሬው ዕለት ከደብረ ማርቆስ ወደ ረቡ ገበያ ሬሽን ለማንቀሳቀስ ሙከራ ቢያደርግም በፋኖች ተመቶ ሸሽቶ ወደ ከተማ ተመልሷል። በሌላ መረጃ ቀስተ ደመና ብርጌድም በዛሬው ዕለት ልዩ ኦፕሬሽን ደብረ ኤልያስ ከተማ ላይ ፈጽሟል። ይክበር ይመስገን የሚባል የሚሊሻ ጽሕፈት ቤት ኃላፊ ከነአጃቢዎቹና ሞላ አንመው የቀበሌ ሊቀመንበርን ጨምሮ በርካታ የአገዛዙ ኃይል መመታታቸው ታውቋል። በአሁኑ ሰዓት ደብረ ኤልያስ ሆስፒታልን አጨናንቀውታል ተብሏል። የሐዲስ ዓለማየሁ ወይም የ7ኛ ክፍለ ጦር የጅቤ አብራጂስ ብርጌድ በሁለት ግንባር ውጊያ አካሂዷል። ከኮርክ ወደ ቤተ ንጉስ ማህበረሰቡን ሊዘርፍ የተንቀሳቀሰው የብልጽግና ኃይል 12 ሙትና 19 ቁስለኛ ሆኖ ተመልሷል። በኤላምጂ ቀጠናም የአብራጂት ብርጌድ ፋኖች 8ቱን ሚኒሻ በመምታት ብዙዎችን ቁስለኛ አድርገዋል። በተያያዘ ዜና በዘመቻ አንድነት በትናንትናው ዕለት ወይም በ15ኛ ቀን ውሎ በይልማና ዴንሳ አክታ ጎባ መንደር፣ አፋፍ መንደርና አክታ ከተማ ቀኑ ሙሉ ውጊያ ተደርጓል። ከአንሙት ያዛቸውና ከባህር ዳር ብርጌድ የተውጣጣ ኃይል ተሳትፏል። በዳንግላ ትናንት ከቀኑ 9 ሰዓት ተኩል ጀምሮ ውጊያ ተደርጓል። የመንገሻ ጀንበሬ ብርጌድ በከፍተኛ ማጥቃት አባድራን አስለቅቆ ያገዛዙን ኃይል ወደ አፈር ማፈሻ ላይ እንዲያፈገፍግ አድርጎታል። ከአድባራ ያፈገፈገው የብልጽግና መከላከያ መድኃኔዓለም ቤተክርስቲያን ላይ ምሽግ አድርጎ ራሱን አትርፏል። የአማራ ፋኖ በጎጃም የ3ኛ አገው ምድር ክፍለ ጦር 2 ብርጌድ ማለትም ጊዮን ብርጌድ እና ዘንገና ብርጌድ በጥምረት ከአገዛዙ ኃይል ጋር ውጊያ ማካሄዳቸው ተሰምቷል። በአሽፋ መገንጠያ በተደረገ ውጊያ 10 የብልጽግና ኃይል ሙት 10 ቁስለኛ ሆኗል። 10 የቡድን መሳሪያ እንዲሁም የነፍስ ወከፍ መሳሪያዎች መማረካቸውም ተነግሯል። በሌላ መረጃ የአማራ ፋኖ በጎጃም የ3ኛ ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ የ2ኛ ዙር የመጀመሪያ ሕክምና እርዳታ ስልጠና እየሰጠ ይገኛል። እነዚህ ሰልጣኞች በውጊያ ሰዓት አግላይ ጋር በመሆን የቆሰለን ታጋይ በማውጣት የመጀመሪያ እርዳታ የሚያደርጉና በየሻለቃቸው ድንገተኛ ህመም ያለባቸውን የመጀመሪያ ዙር እገዛ አድርገው ወደ ዋናው የብርጌድ የጤና ተቋም የሚያደርሱ ናቸው ተብሏል። የብርጌዱ የጤና ኃላፊ ዶክተር መጣለም አበረ እንዳሉት እነዚህ ሰልጣኞችን አሰልጥነን ካስመረቅን በኋላ ከብርጌዱ አመራሮች ጋር በመነጋገር ተገቢውን ግብዓቶች ለማቅረብ ዝግጁ ነን። ቀጣይም ከዚህ በላይ በዘመነ መንገድ ስልጠናውን አጠናክረን ቀጥለን ውድ የሆነውን የሰው ልጅ ህይወት ለመታደግ ቃል እንገባለን ብለዋል። በተመሳሳይ መረጃ የአማራ ፋኖ በጎጃም የ3ኛ ወይም የአገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ ማስጠንቀቂያ ሰጠ። የአማራ ህዝብ ስርዓታዊ በሆነ መልኩ ጨቋኝ ተጨቋኝ የሐሰት ትርክት ተዘጋጅቶ ለረጅም ዓመታት ለስርዓቱ አጎብዳጅ እንዲሆን መብትና ጥቅሞቹ እንዳያስከብር ፍትሐዊ የልማት ጥያቄዎች እንዳይመለሱ የራሱ ወኪል እንዳይኖረው ከቦታ ቦታ ተንቀሳቅሶ የመስራትና የማደግ መብቱ ተገድቦና የዘር ማጥፋት እየተፈጸመበት ያለ ህዝብ በመሆኑ ከደረሰበት የህልውና አደጋ ለመዳን በፋኖ አደረጃጀት ተደራጅቶ ራሱን እየተከላከለ ይገኛል ይላል የማስጠንቀቂያው ደብዳቤ። በዚህም ጸረ አማራው አገዛዝ ጥርሱን ጨርሶ በድዱ እየነከሰንና ህዝባችንን እያሸበረ ይገኛል። ለዚህም ድድ ሆኖ እያገለገለ የሚገኘው የኛው የአማራ ተወላጅ ስለሆነ ከዚህ በታች ስማቸው የተዘረዘረው የጽህፈት ቤት ኃላፊዎችና ቡድን መሪዎች እስከ ሚያዝያ 1 2017 ዓ.ም የብልጽግናን ካምፕ ለቃችሁ በአስቸኳይ እንድትወጡ ለመጨረሻ ጊዜ እናሳስባለን ብሏል።
ሲቪል ሰርቪስ ጽህፈት ቤት፣ መዘጋጃ ጽህፈት ቤት፣ ፋይናንስ ጽህፈት ቤት፣ አካባቢ ጥበቃና መሬት አስተዳደር፣ ኮሚኒኬሽን ጽህፈት ቤት፣ ባህልና ቱሪዝም ጽህፈት ቤት፣ ወጣቶችና ስፖርት ጽህፈት ቤት፣ አስተዳደር ንግድ ጽህፈት ቤት፣ የገቢዎች ኃላፊና ቡድን መሪዎች እንዲሁም ለሚሊሻና ፖሊስ አመራርና አባላት የመርሶ የስራ ሂደት ቡድን መሪ፣ ሱፐርቫይዘር፣ ርዕሰ መምህር፣ ዩኒት አስተባባሪና ዲፓርትመንት ሄዶች፣ የሴቶች ህጻናትና ማህበራት ጉዳይ ጽህፈት ቤት ኃላፊዎች፣ የጤና ተቋማት፣ መብራት ኃይል፣ ቴሌ፣ ውሃና ፍሳሽ፣ ግብርና፣ የህብረት ስራ፣ ባንክ እና ማይክሮ ፋይናንስ ውጭ ያላችሁ የስርዓቱ አገልጋዮች ቢሮ መግባትም ሆነ ማንኛውንም አገልግሎት መስጠት የተከለከለ ነው ያለው የአማራ ፋኖ በጎጃም የ3ኛ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ ነው። ወደ መጨረሻው ዜና እናልፋለን። 50 የአድማ ብተና አባላቶች ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተዘገበ። ሰሞኑን በየዞኑ ከተመደቡ አዳዲስ ምሩቃን መካከል የአድማ ብተና ኃይሎች በቁጥር 50 አባሎች ከነሙሉ ትጥቃቸው የአማራ ፋኖ በወሎ ወይም ቤተ አማራን መቀላቀላቸውን መረብ ሚዲያ ዘግቧል። የሰሜን ወሎ ዞን ዋና አስተዳዳሪ የሆነው አራጌ ይመርና ሌሎች የዞኑ አመራሮችን ጨምሮ የወልዲያ ከተማ አስተዳደር እንዲሁም በከተማዋ የሰፈረው ሌተናል ጄኔራል አሰፋ ቸኮል የሚመራው የሰሜን ምስራቅ እዝ አመራሮች በተገኙበት ደማቅ አቀባበል ተደርጎላቸው የነበሩ የአድማ ብተና አባላቱ ይህ በሆነ ማግስቱ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ወትሮም ቢሆን ትጥቅ ለማግኘት እንጂ የዚህን ጸረ አማራ አገዛዝ እድሜ ለማራዘም አልገባንም ብለዋል። በሁሉም የአማራ ክልል ዞኖች የተመደቡ ጓዶቻቸው ሳይውሉ ሳያድሩ በየአቅራቢያቸው የሚገኙ የፋኖ አደረጃጀቶችን እንዲቀላቀሉ መልእክት አስተላልፈዋል። የአማራ ፋኖ በወሎ ወይም ቤተ አማራ ምስራቅ አማራ ኮር እና ኮር 2 ስር የሚገኙ ክፍለ ጦሮች አገዛዙን ከርተው ከነሙሉ ትጥቃቸው ፋኖን ለተቀላቀሉ በቁጥር 50 የአድማ ብተና አባላቶች የክብር አቀባበል እንዳደረጉላቸው መረብ ሚዲያ ዘግቧል። ዕለታዊ ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። መልካም ሞላ ከፍሪ ፕሬስ ከቴክኒክ ክፍል ባልደረቦች ጋር አብራችሁ ቆየው። ጤና ይስጥልኝ።